እንዴት ናችሁ ቅዱሳን? ዛሬ በዩቲዩብ ቪዲዮ መጥቻለሁ። እስካሁን ሾርት ነበረ እየለቀኩ የነበረው ግን አሁን ላይ በዩቲዩብ ቪዲዮ መጥቻለሁ ማለት ነው። እንግዲህ ይሄን ዩቲዩብ እንዴት ነው የምናደርገው? ዩቲዩባችንን የምንሰራው ምንድነው? ወንጌል ነው የምንሰራው። ስለዚህ ወንጌል ስለምንሰራ ዩቲዩባችንን ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መጨረሻውም ደግሞ ቪዲዮውን በማየት አብረን ሆነን ወንጌልን እንሰራለን ማለት ነው። እንዴት ነው ወንጌልን የምንሰራው በዚህ ዩቲዩብ ቪዲዮ ስንል የተማርነውን ዛሬ ቀን ላይ የተማርነውን የተረዳነውን ለምሳሌ መጽሐፍ ቅዱስ ስታነቡ እናንተ የተማራችሁትን የተረዳችሁትን በጥቂቱ ኮሜንት ላይ ሼር ታደርጉኛላችሁ ማለት ነው። ከዛ ደግሞ እኔ ኮሜንት ላይ ያለውን ለቃቅሜ አንድ ላይ ለእናንተ አቀርብላችኋለሁ ማለት ነው። እንዲሁ ደግሞ እኔ የተረዳሁትን የተማርኩትን መንፈስ ቅዱስ ያስተማረኝን ለእናንተ ሼር ነው ማድረግላችሁ ማለት ነው። ዛሬ ደግሞ የምነግራችሁ ስለምንድን ነው? ስለ ፈተና። በተለይ ቅዱሳን ላይ ፈተና ለምንድን ነው የሚመጣው? የሚመጣበት ምክንያት ምንድን ነው? እናም ደግሞ የእግዚአብሔርን መጎብኘት የእግዚአብሔር የሚጎበኘንን ቀን የምንጠብቅበት መንገድ በመከራ ውስጥ ሆነን የእግዚአብሔርን ጉብኝት የምንጠብቅበት መንገድስ እንዴት ነው የሚለውን እንነጋገራለን። ሶስት ቲፕ ነው የምሰጣችሁ ማለት ነው። ለምን መከራ ለቅዱሳን ላይ መከራ እንዴት ይመጣል? የሚመጣበትስ ምክንያት ምንድን ነው የሚለውን በሱ 3 እሰጣችኋለሁ እና የእግዚአብሔርን ጉብኝት የምንጠብቅበት መንገድ ደግሞ በመከራ ውስጥ ሆነ የእግዚአብሔርን ጉብኝት የምንጠብቅበትን መንገድ 3 ነገር እነግራችኋለሁ ማለት ነው። እንግዲህ ከዛ በፊት ግን ምን ታነቡልኛላችሁ? የያዕቆብ መልእክት ምዕራፍ 1 የያዕቆብ መልእክት ምዕራፍ 1 በቃ አጽንቶ ነው የሚያውቀው በፈተና የሚጸና የተባረከ ነው። ከዛ ደግሞ በፈተና ደስ ይበላችሁ ብቻ በጣም ደስ የሚል ነውና ከዛ እሱን ካነበባችሁ በኋላ ደግሞ ልክ ማታ አካባቢ ደግሞ ዕብራውያን ምዕራፍ 11 ስለ እምነት ያስተምራችኋል። በፈተና ውስጥ እንዴት ጸንታችሁ ቆማችሁ እንደምትሄዱ ነው ያስተምራችሁ። በቃ ይሁን ይሄ ፈተና ያልፋል። በቃ በተለይ ደግሞ አሁን የምሰጣችሁ 3 ቲፕ እስከ መጨረሻው በቃ ቪዲዮን ተከታትላችሁ እስከ መጨረሻው ስትሰሙ ትጠቀሙበታላችሁ ማለት ነው። እንዲሁ እናንተ እኔ ዛሬ እቺን ተረድቼ ሼር አድርግላችኋለሁ፣ እናንተ ደግሞ ኮሜንት ላይ ጽፉልኛላችሁ ማለት ነው በጥቂቱ። እና ፈተና ቅዱሳን ላይ ለምንድን ነው የሚመጣው? ቅዱሳን ጋር ፈተና ለምን ይመጣል? ወይስ የሚመጣበት ምክንያት ምንድን ነው ብለን ስንጠይቅ አንደኛው ፈተና ትዕግስትን ሊያደርግ ማለት ከፊት ለፊታችን እግዚአብሔር ያዘጋጀው በረከት አለ፣ የህይወት አክሊል እንኳን አለ፣ ተስፋ አለ። ያን ተስፋ እንድንወርስ ያን የህይወትን አክሊል እንድንቀበል በምድር ላይ ደግሞ በረከት አለ። እግዚአብሔር ያዘጋጀልን ጸጋ አለ። እግዚአብሔር ያዘጋጀልን መንገድ አለ። እግዚአብሔር ያዘጋጀልን ደግሞ የተከፈተ በር አለ። ያን በር የተከፈተውን በር ያን በረከት እግዚአብሔር ያዘጋጀውን ያን ርስት በሙላት በብቃት እንድንወጣው ያ ርስቱ ሳያበላሸን ያ ሀብቱ ሳያበላሸን የሚሰጠን በረከት ሳያበላሸን ከእግዚአብሔር ቤት ሳያሸሸን እንዲያቆየን ትዕግስትን እንዲያደርግ ነው የሚመጣው ማለት ነው። ያ ፈተና ብቁ እንዲያደርገን ሳንወላገር ወደዛ የእግዚአብሔርን በረከት በሙላት ተጠቅመ ነው እንድንሻገር። መጀመሪያ ግን ምን ይመጣል? ፈተና ይመጣል። ከዛ ያ ፈተና ምን ያመጣል? ትዕግስትን እንዲያደርግ ፈተና ይመጣል ማለት ነው። ትዕግስት ምሉዓንና ፍጹማን እንድትሆኑ በእናንተ ላይ ስራውን ይስራ ይላል። ስለዚህ ፈተና ሲመጣ በደስታ እንኳን። ሁለተኛ ፈተና ለምንድን ነው የሚመጣው? ቅዱሳን ላይ ፈተና ለምንድን ነው የሚመጣው? ሊያስተምረን ያለንበትን ፖዚሽን ተርን ወደዛ ሊያደርገን ነው የሚመጣው። ምናልባት የምንሄደው መንገድ ትክክል ላይሆን ይችላል። ምናልባት ያለንበት ቦታ ትክክል ላይሆን ይችላል። ስለዚህ ያ ቦታ ትክክል አይደለም ብሎ ሊያስተምረን ነው የሚመጣው ማለት ነው ፈተና። ሶስተኛ ፈተና ለምንድን ነው የሚመጣው? ከእግዚአብሔር ጸጋን ይዞልን ነው የሚመጣው። በነገራችን ላይ ፈተና እራሱ ጸጋን ይዞ ይመጣል። የመቻል ጸጋ፣ ሰውን በቃ የሆነ የመቀየር ጸጋን እራሱ ይዞልን ነው የሚመጣው። ፈተና ሲመጣ በጣም ብዙ ጊዜ ወደ እግዚአብሔር እንቀርባለን። አያችሁ፣ ወደ እግዚአብሔር እንድንቀርብ ራሱ ሲያደርገን ጸጋ ነው እያመጣልን ያለው ማለት ነው። ፈተና ሲመጣ በፊት የሰራናቸውን ስህተቶች አንደግሞ አይቆይ ብለን እንረጋጋለን ማለት ነው። አያችሁ፣ ፈተና ከእግዚአብሔር የተለየ ጸጋ ራሱ ይዞልን ይመጣል ማለት ነው። ስለዚህ ልዩ ፈተና ሲገጥማችሁ እንደ ሙሉ ደስታ ቆጠሩት። በቃ ከዛ በኋላ ትዘጋጃላችሁ ማለት ነው ለሚቀጥለው በረከት። ታዲያ በዚህ መከራ ውስጥ ሆነን በዚህ ፈተና ውስጥ ሆነን የእግዚአብሔርን መገኘት የእግዚአብሔርን መጎብኘት በምን አይነት መንገድ ነው የምንጠብቀው? ፈተናው በጣም ኃያል ነው። ፈተናው በጣም ከባድ ነው። ግን እንዴት ነው የእግዚአብሔርን መጎብኘት በዚህ ውስጥ የምንጠብቀው? በጣም ልዩ አይነት ፈተና ይገጥመናል። በተለይ በዚህ ጄኔሬሽን በዚህ ሴንቸሪ ከባድ ነው በጣም ማለት ነው። እና ታዲያ እንዴት ነው የእግዚአብሔርን መጎብኘት በዚህ ውስጥ የምንጠብቀው? ስለዚህም 3 ነገር እነግራችኋለሁ። አንደኛው በትዕግስት መጠበቅ ነው። ልክ እንደ ዕንባቆም በቃ በትዕግስት ማንነት መጠበቅ። በነገራችን ላይ እግዚአብሔር አቋማችንን ያያል።
የምንጠብቀው ሁለት ልብ ሆነን ከሆነ እግዚአብሔር ይመጣል አይመጣም ብለን የምንጠብቅ ከሆነ ምን ይላል መጽሐፍ ቅዱስ ራሱ ሲናገር ሁለት ልብ ያለው ልክ ወደዛና ወደዚህ እንደሚወስድ ንፋስ እንደሚወስደው እንትን ነው። ስለዚህ ከሁለቱም ባዶ ነው የሚቀረው። ስለዚህ በሙላት ልክ እንደ ያዕቆብ በመጠበቅ ማንነት ውስጥ መኖር በመጽሐፍ ቅዱስ ውስጥ ባለው ሰው ሆኖ መጠበቅ ነው ያለብን። በትዕግስት ይህ መከራ ያልፋል፣ ይህ መከራ ይሄዳል፣ እግዚአብሔር ከኔ ጋር ነው፣ እግዚአብሔር አይጥለኝም፣ እግዚአብሔር እረኛዬ ነው፣ እግዚአብሔር ጠባቂ ነው፣ እግዚአብሔር ሰጪ ነው፣ በቃ ያልፋል እያልን ነው መጠበቅ ያለብን። ሁለተኛ ደግሞ በምን አይነት መንገድ እንጠብቅ ታዲያ? ሁለተኛ የምንጠብቀው መልካም ነገሮችን በማድረግ በቃ አንጉዳል። እንደውም የተሻለ መልካም ነገሮችን ማድረግ ለምሳሌ መጸለይ ሊሆን ይችላል፣ ቃል ማንበብ ሊሆን ይችላል፣ ህብረት ማድረግ ሊሆን ይችላል፣ ከወንድሞች ጋር ከእግዚአብሔር ጋር ህብረት ማድረግ ሊሆን ይችላል። ይሄን ሁሉ በትዕግስት ትጠብቃላችሁ። ሁለተኛ መልካም ነገርን በማድረግ ደግሞ ትጠብቃላችሁ። ማጉረምረም በነገራችን ላይ ፈተና ሲመጣ ማጉረምረም ወይንም በመከራ ውስጥ ሆነን እግዚአብሔር ላይ ማጉረምረም ባለብን ነገር ማጉረምረም የሚመጣው በረከት እንዲርቀን የሚያደርገው ልክ እኛ ስናጉረመረም በረከታችን እየራቀ ነው የሚመጣው ማለት ነው። ለምሳሌ ሳራን እንመልከታት። ሳራ ስታጉረመርም ከማፀኔን እግዚአብሔር ዘግቶታል፣ አንተ አጋር ጋር ግባ ስትል እስማኤል ነው የተወለደ። አያችሁ፣ የኛ አምላክ በነገራችን ላይ የሞተ አበቃለት የለውም የተባለን ነገር የሚያስነሳ አምላክ ነው። ስለዚህ በምንም አይነት ሚንስ ለምን ለሞት አንድ እርምጃ አይቀራችሁ? ለምን ለሞት የሆነ ነገር አይቀራችሁ? በጭራሽ አታጉረምሩ፣ ተስፋ አትቁረጡ። እግዚአብሔር ይመጣል። የኛ አምላክ ብቻ ነው ኃያል። በነገራችን ላይ ሌሎች 2-3 እርምጃ ለሞት እንኳን ቢቀር መጥተው አይረዱም። የኛ አምላክ ግን ሞቷል፣ ተቀብሯል የተባለን ነገር አንስቶ አብሮ ራት የሚበላ ነው ማለት ነው። እና ስለዚህ በፈተና ውስጥ መልካም ነገርን በማድረግ በመጸለይ በመበርታት እኛ ለድካማችን የሚራራለን ሊቀ ካህን ስላለ በጣም ድካማችንን ስለሚረዳው ችግር የለውም። ነገር ግን አታጉረምሩ፣ ምንም ነገር እንዳታጉረመርሙ፣ ተስፋ ይኑራችሁ፣ በሙላት ተስፋ ይኑራችሁ ማለት ነው። ሶስተኛው ደግሞ በእግዚአብሔር ቃል ውስጥ ሆኖ መጠበቅ፣ በሙላት ቃሉን በሙላት መሙላት። ጳውሎስ ትዝ አለኝ። ጳውሎስ ከፊት ለፊቱ መከራ እስራት እየጠበቀው ነፍሱን እንደ ከንቱ ነበር ይላል። ሊያው ማን እንደሚመሰክር መንፈስ ቅዱስ ይላል። መንፈስ ቅዱስ መከራና እስራት እንደሚጠብቀው ከፊት ለፊቱ ይመሰክርለት ነበር ይላል። እኛ እኮ ነገሩ ሁኔታው ነው የሚመሰክርልን። መከራ ላይ ነህ፣ ችግር ላይ ነው የሚለው ሁኔታ ነው የሚመሰክርልን፣ የሆነ ነገር ነው የሚያደርግብን። ግን ለጳውሎስ መንፈስ ቅዱስ ራሱ ከፊት ለፊት እስራት አለ፣ ከፊት ለፊት መከራ አለ፣ ከፊት ለፊት መገረፍ አለ፣ 8 ከተሞች ሙሉ ሲዘዋወር እሱ ግን በመንፈስ ነበረ። ስለዚህ በመንፈስ ለመሆን ራሱ በእግዚአብሔር ቃል መሞላት ያስፈልጋል። ስለዚህ ሰውን ሳይሆን መጠበቅ ያለባችሁ ሁል ጊዜ በመንፈስ ለመሆን ሞክሩ ማለት ነው። እና ከፊት ለፊቱ መከራ እያለ መንፈስ ቅዱስ ላይ የመሰከረለት ምን ይላል? ነፍሱን እንኳን በቃ ለቃሉ ታማኝ ሆኖ መዝለቅን እንጂ የፈለገው ነፍሱን እንኳን እንዳንዳች አልቆጠራትም፣ እንደ ከንቱ ነገር አድርጎ ነበር የቆጠረው። እሱ ምንድነው መሆን የሚፈልገው? ለቃሉ ታማኝ ወንጌሉን ለማድረስ ብቻ ነው የሚፈልገው ማለት ነው። ስለዚህ በመጽሐፍ ቅዱሳችን ውስጥ ታጥረን ቃላችን ውስጥ ተኝተን በቃ እየተመገብን በዛ ውስጥ እግዚአብሔርን እንጠብቀው። የእግዚአብሔር ሀሳብ በእኛ ላይ እጅግ ብዙ ነው። ዳዊት ሲናገር ማለት ነው ሀሳብ በእኔ ላይ እጅግ ከቁጥር በላይ በዛ ነው የሚለው። ጭራሽ ብቆጥረው አያልቅም። ስለዚህ የእግዚአብሔር ሀሳብ በእኛ ላይ አሁን እኛ የምናስበው አንድ ሀሳብ 2 ሀሳብ በቃ እግዚአብሔር ይህም ቢያደርገኝ ነው እቺ ነው የሚያደርገኝ በቃ ወይ ዶክተር ነው ወይ የሆነ ነገር ነው የሚያደርገኝ ብቻ ነው የምንለው። የእኛ ሀሳብ ከ5 ከ10 አያልፍም። የእግዚአብሔር ሀሳብ ተቆጥሮ አያልቅም። በእኛ ላይ ያለው የእግዚአብሔር ሀሳብ ተቆጥሮ አያልቅም። ስለዚህ በፈተናችሁ በመጽናት እግዚአብሔርን ያለማጉረምረም በመጠበቅ በትዕግስት ደግሞ ምን ያደርጋችኋል? ብቃት ያለው እግዚአብሔር የሚሰጣችሁን ያን ነገር በብቃት እንድትወጡት ነው የሚያደርገው ማለት ነው። ለምሳሌ ያህል በነገራችሁ ንጉሥ ሰለሞንን መመልከት ትችላላችሁ። ንጉሥ ሰለሞን እግዚአብሔር ብዙ ነገር ጥበብ ሰጥቶታል፣ እውቀት ሰጥቶታል፣ ማስተዋል ሰጥቶታል። ከዛም ደግሞ ነገስታት ያልነበራቸውን ከሱ በፊትም በኋላም የሌላቸውን ሀብትና ክብር ሰጥቶታል። ያን ሀብቱን ግን ምንድን ያደረገው? ጭራሽ እንትኑ እንዲታጠርለት ከመፈለግ የተነሳ ወደ ሌሎች መንግስታት በመሄድ የሌሎች መንግስታት ልጆችን በማግባት ሴቶችን በማግባት ነው። ስለዚህ እሱም ፈቀቅ አለ ማለት ነው። ፈቀቅ እንዳንል ከእግዚአብሔር ካዘጋጀን በረከት ፈቀቅ እንዳንል የሚያደርገን ምንድን ነው? ትዕግስት ምሉአን ፍጹም
ፍጹማን እንድንኖር ነው የሚያደርገው። ስለዚህ ፈተና ሲመጣ በሙሉ ደስታ በቃ በፈተና የሚሰራ የተባረከ። በዛ ላይ ደግሞ የእግዚአብሔር በረከት ምን እንደሆነ ታውቃላችሁ? ስጦታና ፍጹም በረከት ከብርሃናት አባት ከእግዚአብሔር ነው የሚመጡት። በቃ ስለዚህ ምንም አይነት ሻዶ የሌለበት፣ ምንም አይነት ከኋላ ይሄን ሰጥቼ ይሄን አደርጋለሁ፣ ይሄን ሰጥቼ ይሄን አደርጋለሁ የሚል ነገር የሌለበት የእግዚአብሔር በረከት ብቻ ነው። ያን በረከት እንድንወርስ ያን ከእግዚአብሔር የምናገኘውን ጸጋም ሊሆን ይችላል፣ መንገድ ወንጌል ለመስራት መንገድ ሊከፈትልን ይችላል። ያን ለመውረስ ራሱ አሁን ፈተና ሲመጣ በሙሉ ደስታ በቃ ሲገረፉ ሐዋርያቶቹ ተገርፈው ሲሄዱ ደስ እያላቸው ተመለሱ እንደተባለው ልክ እንደዛ እኛ ፈተና ሲመጣ ደስ እያለን እንድንቀበል እግዚአብሔር ጸጋውን ያብዛልን። ማንም የማያውቀው ማንም ያልተረዳው በእኛ ላይ መንፈስ ቅዱስ አለ ማለት ነው። መንፈስ ቅዱስ ዓለም አያውቀውም፣ እኛ እናውቀዋለን። የማጽናናት አምላክ ከኛ ጋር ነው። በፈተና ውስጥ ያጸናናል፣ ያበረታናል። ስለዚህ ጽኑ፣ በርቱ እላችኋለሁ። ቀጣይ ቪዲዮችን እንዳቀርብላችሁ ሼር፣ ላይክ ማድረግ እንዳትረሱ። ሰብስክራይብ በማድረግ ደግሞ አበረታቱኝ። ተባረኩ።